ፍርድ ቤቱ ሜጀር ቪክራም ሲንግ በህንድ ጦር ሰራዊት ላይ ክህደት በመፈጸም ጥፋተኛ ሆኖ ስለተገኘ በአንቀጽ 121 ሀ መሰረት በሞት እንዲቀጣ ተወስኗል። ጌታዬ ዛሬ ይህንን ውሳኔ ካስተላለፉ ፍትህ ይጠፋል። እውነተኛው ከዳተኛ ሌላ ሰው ነው። ይህ ፍርድ ቤት ነው እንጂ ማንም ዝም ብሎ የሚገባበት የገበያ ቦታ እኮ አይደለም። ይህ ሰው በአስቸኳይ ወደ ውጭ ይውጣ። በፍርድ ቤት ቁጥር 302 ውስጥ የሞት ዝምታ ሰፍኖ ነበር። በአገሪቱ ጀግና ወታደር በሜጀር ቪክራም ላይ የክህደት ታሪክ ተለጥፎበት ነበር። ማስረጃዎች በሱ ላይ ነበሩ፣ ምስክሮችም በሱ ላይ ነበሩ እና መላው ሀገሪቱ በጥላቻ ይመለከተው ነበር። የሚስቱ አይኖች በእንባ ደረቁ። ነገር ግን ትንሿ ልጅ ደንግጣ በእናቷ ልብስ ውስጥ ተደብቃ ነበር። ዳኛው የሞት ቅጣት የሚጻፍበት ያንን ቀይ ስክሪፕቶ አንስቶ ነበር። ከፍርድ ቤቱ ውጭ አንድ ሻይ ሻጭ በተሰበረ ብስክሌት እየተጣደፈ እየመጣ መሆኑን ማንም አላወቀም ነበር። እሱ ጋር አንድ አሮጌ ቴፕ ሪከርድ ነበር። በውስጡም የዚህ ክስ መሰረት የሚንድ እውነት ተቀብሮ ነበር። ታዲያ አንድ ሻይ ሻጭ የሀገሪቱን ትልቁን የፍርድ ቤት ውሳኔ ሊቀይር ይችላል ወይስ ያለምንም ጥፋት ወታደሩ ይሰቀላል? ጓደኞቼ ይህ ታሪክ እንደሚመቻችሁ አልጠራጠርም። ምክንያቱም ይህ ታሪክ ውስጣችሁን ይነካዋል። ይህን ታሪክ ከታገሩ ናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥን አትርሱ። ቪዲዮንም ላይክ በማድረግ ጀምሩት። ሰዓቱ ከቀኑ 8 ሰዓት ነበር እና ፀሐይ እሳት የምትተፋበት ትመስል ነበር። ነገር ግን በዴልሂ የፓቲያል ሃውስ ፍርድ ቤት ውጭ የቆመው ህዝብ ይህ ሙቀት አልተቃወመም ነበር። ምክንያቱም ዛሬ በሀገሪቱ ትልቅ የክህደት ክሱ ውሳኔ የሚሰጥበት ቀን ነበር። በእጃቸው ከዳተኛ ይሰቀል የሚሉ ጽሑፎች ይዘው ቆሞ ነበር። በውስጥ ያለው የፍርድ ቤት ሁኔታ እንደ መቃብር የከበደ ነበር። ተከሳሽ ሆኖ የቆመው ሜጀር ቪክራም ሲንግ ነበር። በካርጊል ጦርነት ጠላቶችን ያሸነፈው ሜጀር ቪክራም ደረቱ ላይ ያሉት ሜዳሊያዎች ለጀግንነቱ ምስክር የሆኑት ሜጀር ቪክራም ነገር ግን ዛሬ የጦር ልብስ ሰውነቱ ላይ አልነበረም። ዛሬ ነጭ የእስረኛ ልብስ ለብሶ ቆሞ ነበር። ፊቱ አዝኖ ነበር። ነገር ግን አይኑ ውስጥ አንድ የተለየ ብርሃን ነበር። እኔ ምንም ስህተት አልሰራሁም የሚል የሚመስል ብርሃን። የፍርድ ቤቱ ክፍል በሰው ተሞልቶ ነበር። ጋዜጠኞች ደብተራቸውን፣ ስክሪፕቶቻቸውን ይዘው ተዘጋጅተው ነበር። የሀገሪቱ ከዳተኛ የሞት ቅጣት ተፈረደበት የሚለውን ዜና ለማስተላለፍ ይቸኩሉ ነበር። የመንግስት ጥበቃ ሚኒስቴር ካና ፋይሎችን ዘግተው ወደ ዳኛ በመመልከት በከባድ ድምፅ እንዲህ አሉ። ጌታዬ በዚህ ክስ ላይ የሚጨመር ነገር የለም። ሁሉም ማስረጃዎች ሜጀር ቪክራም ለጠላቶች የራዳር ስርዓታችንን መረጃ መሸጡን ያሳያል። በባንክ አካውንታቸው የተገኘ የ20 ሚሊዮን ብርና በቤታቸው የተገኙ ምስጢራዊ ካርታዎች ክህደት እየመሰከሩ ነበር። የአንድ ወታደር ግዴታ ሀገርን መጠበቅ ነው። ነገር ግን ይህ ሰው ለጥቂት ገንዘብ ከቢሮ ሸጠዋል። ስለዚህ ፍርድ ቤቱ ለዚህ ከዳተኛ ከባድ ቅጣት እንዲሰጠው እንጠይቃለን። ለወደፊቱም ማንም ወታደር ሀገሩን የመክዳት ድፍረት እንዳይኖረው ነው። የሜጀር ቪክራም ሚስት ሱማን በስተኋላ ተቀምጣ አምራ ታለቅስ ነበር። ባለ ንጹህ መሆኑንም ታውቅ ነበር። ቪክራም ለሀገሩ ህይወቱን ሊሰጥ እንደሚችል እንጂ እንደማይሸጣት ታውቅ ነበር። ነገር ግን ዛሬ ድምጿን የሚሰማ ማንም አልነበርም። የሜጀር ቪክራም ጠበቃም ተስፋ ቆርጠው ነበር። በቪክራም ላይ በብልሃት ለተሰሩ የሐሰት ማስረጃዎች መልስ ስላልነበራቸው ራሳቸውን ደፍተው ነበር። ዳኛ ሎዳ በጣም ጠንካራና ህግ አክባሪ ሰው ነበር። መነጽራቸውን አስተካክለው ፋይሉን ለመጨረሻ ጊዜ ተመለከቱ። ልባቸው አንድ ወታደር እንዲህ ሊያደርግ አይችልም ይል ነበር። ነገር ግን ህግ ማስረጃ ይፈልጋል። ማስረጃዎች ደግሞ በቪክራም ላይ ነበሩ። ዳኛ ሎዳ በጥልቀት ተንፍሰው ያንን የሞት ቅጣት የሚፈርሙበትን ቀይ ስክሪፕቶ ማነሱ። በመላው ፍርድ ቤት ጸጥታ ሰፈነ። ሰዎች ትንፋሻቸውን ዋጥ አድርገው በወረቀቱ ላይ ሊያርፍ ያለውን የስክሪፕቶ ጫፍ ይመለከቱ ነበር። ቪክራም አይኑን ጨፈነ። በልብ የሀገሩን ሰንደቅ ዓላማ እያሰበ ምናልባት እድሌ ሊሆን ይችላል ብሎ ማሰበ። ለታማኝነት ያገኘሁት ዋጋ ይህ ሳይሆን አይቀርም አለ። በዛው ቅጽበት በፍርድ ቤቱ ትልቅ በር ላይ ጩኸትም ተሰማ። በውጭ የነበሩ ዘበኞች አንድን ሰው ለመከልከል ይሞክሩ ነበር። ተውኝ ልለፍ፣ ዳኛውን ማግኘት አለብኝ፣ የውሳኔ ስህተት ነው የሚል ጩኸት ነበር። በስቃይና በቁራጥነት የተሞላ ድምፅ ነበር። በፍርድ ቤት ውስጥ የነበሩ ሰዎች ሁሉ ዞር ብለውም አዩ። የዳኛ ሎዳ እጅ ቆመ። በመነጽራቸው በላይ የፍርድ ቤቱን ስርዓት የሚረብሽ ማን እንደሆነ ተመለከቱ። በሩ በኃይል ተከፈተ እና አንድ ዕድሜ የገፋ ሰው ቆሞ ነበር። ልብሱ የቆሸሸም ነበር። በእግሩ ላይ አሮጌ ጫማ የነበረና በአንድ እግሩ ያነክስ ነበር። በእጁ የሻይ ማቅረቢያ ሳይሆን አንድ አሮጌና የተሰበረ ቴፕ ሪከርድ ይዞ ነበር። ፖሊሶች ጎትተው ሊያስወጡት ሲሉ በጩኸት እንዲህ አለ። ቁም ጌታዬ፣ ዛሬ ይህንን ውሳኔ ካሳለፉ ትልቅ ስህተት ፈጽመዋል። ይህ ወታደር በጣም ንጹህ ነው። እውነተኛ ከዳተኛ ሌላ ሰው ነው።
ዳኛው ፖሊሶችን ልቀቁት ብለው ምልክት ሰጡ። ያ ሰው እያነከሰ ወደ መድረኩ ቀረበ። ከግንባሩ ላብ ይፈስ ነበር እና እጆቹ ይንቀጠቀጡ ነበር። በሚንቀጠቀጥ ድምፅ ጌታዬ፣ ስሜ ዲናናት ይባላል። ከፍርድ ቤት ውጭ ሻይ እሸጣለሁ። እኔ የተማርኩ ሰው አይደለሁም፣ ግን ሰውን አውቃለሁ። ይህ ሜጀር ከዳተኛ አይደለም። የመንግስት ጠበቃ በቁጣ ተነስቶ ጌታዬ፣ ይህ ምን አይነት ድራማ ነው? ይህ ፍርድ ቤት ነው እንጂ ማንም ገብቶ የሚጮህበት የገበያ ቦታ እኮ አይደለም። ይህ ሰው በአስቸኳይ ይውጣም አለ። ነገር ግን ዳኛ ሎዳ ጠበቃ ዝም እንዲል በእጃቸው ማዘዙ። ውሸት በማይታይባቸው የዲናንት አይኖች ውስጥ ተመለከቱ። በጥልቀት ድምፅ ጠየቁ፣ አንተ ማነህ? እኛ የተሳሳተ ውሳኔ ልናስተላልፍ እንደሆነ የምትናገርበት ምን ማስረጃ አለ? ዲናንት ያንን አሮጌ ቴፕ ሪከርድ ወደ ላይ አንስቶም እንዲህ አለ፣ ጌታዬ፣ እኔ ምስኪን ሻይ ሻጭ ነኝ። ነገር ግን ባለፈው ሳምንት ዝናብ ሲዘንብ ሁለት ትልልቅ ሰዎች ወደ ሻይ ቤቴ መጡ። እኔ ተራ ሻይ ሻጭ ስለሆንኩ ስለመኖሬ ግድ አልሰጣቸውም ነበር። እነሱ የመጡት ሻይ ለመጠጣት ሳይሆን የክህደት ስምምነት ለማድረግ ነበር። ከቤቱ በስተጀርባ ተቀምጠው ያወሩ ነበር። ነገር ግን ይህ አሮጌ ሬዲዮ ተበላሽቶብኝ ለማስተካከል እየሞከርኩ መሆኑን አላወቁም ነበር። በአጋጣሚ የመግጃ ቁልፍ ተጭኜ ነበር። በዚህ ቴፕ ውስጥ በዛች ሌሊት የሆነው ነገር ሁሉ ተመዝግቧል። የመንግስት ጠበቃ በመቃወም ጌታዬ፣ ይህ ማስረጃ ሊሆን አይችልም። ይህ ሰው ከየት እንደመጣና በቴፕ ውስጥ ምን እንዳለ አይታወቅም። ምናልባት የተከሳሹ ወገን የፈጠረው ተንኮል ሊሆን ይችላል። ነገር ግን እስካሁን ዝም ብሎ የነበረው ሜጀር ቪክራም ወደ ዲናንት ተመለከተ። ያንን ሻይ ሻጭ አስታወሰው። ሁል ጊዜ ፍርድ ቤት ከመግባቱ በፊት ከሱ ቤት ሻይ ይጠጣ ነበር። የቪክራም አይኖች በተስፋ ብርሃን ተሞሉ። ዳኛው ማዘዙ፣ የቴፕ ሪከርዱን ወደ እኔ አምጡት። የፍርድ ቤቱ ሰራተኛ ያንን የቆሸሸ ሪከርድ ወስዶ በዳኛው ጠረጴዛ ላይ ማስቀመጠው። በመላው ፍርድ ቤቱ መርፌ ቢወድቅ የሚሰማበት ጸጥታም ሰፈነ። ዲናንት እጁን ዘርግቶ ጌታዬ፣ ቁልፉን ይጫኑት፣ እውነት አሁን ይወጣልም አለ። ዳኛው የመጫወቻ ቁልፉን ተጫኑት። መጀመሪያ ላይ የዝናብ ድምፅ የሚመስል ረብሻ ተሰማ። ከዛም የሁለት ሰዎች ድምፅ በግልጽ መሰማትም ጀመረ። የመጀመሪያው ድምፅ ከባድና በራስ የመተማመንም ነበር። አይዞህ ጃይስዋል፣ ሜጀር ቪክራም እንቅፋት አይሆንብንም። በሳጥን ውስጥ የሐሰት ካርታዎችን አስቀምጫለሁ። ነገ ጠዋት ደግሞ አካውንቱ ውስጥ 20 ሚሊዮን ብር ገቢ ይሆናል። አንዴ ከታሰረ መንገዳችን ክፍት ይሆናል። የምንፈልገው ነገር ሁሉ በድንበር ላይ ማስተላለፍ እንችላለን። ይህንን ሲሰሙ በፍርድ ቤቱ ያሉ ሰዎች ሁሉ ደነገጡ። ነገር ግን እውነተኛው ድንጋጤ የመጣው ሁለተኛ ድምፅ ሲሰማ ነበር። ያ ድምፅ የሌላ ሰው ሳይሆን የሜጀር ቪክራም የበላይ አለቃ የብርጋዴር ጃይስዋል ነበር። እሳቸውም በዚያን ጊዜ በፊት ረድፍ ተቀምጠው ቪክራምን በትኩረት ይመለከቱ ነበር። በቴፕ ውስጥ የብርጋዴር ድምፅ እንዲህ አለ፣ ልክ ነህ ካን፣ ቪክራም በጣም ታማኝ ለመሆን እየሞከረ ነው። ለበላይ አካል አሳልፎ እንዲሰጠኝ ሲዝት ነበር። አሁን እስር ቤት ሆኖ እንዴት እንደሚያሰጣኝ ያለው። ካርታዎች ግን እውነተኛ እንዲመስሉ ተጠንቀቁ። ሜጀር ቪክራም አሁን እንደሞተ ቁጠሩ። ይህ ድምፅ እንደተሰማ የብርጋዴር ጃይስዋል ፊትም ነጣ። ከመቀመጫቸው ለመነሳት ሞከሩ፣ ነገር ግን እግራቸው የዛለ መሰለ። በፍርድ ቤት ያሉ ሰዎች ሁሉ በቁጣ ወደ እሳቸው ይመለከቱ ጀመር። የዳኛው ፊት በቁጣ ቀላ። ቴፑን አቁመው ቀጥታ ወደ ብርጋዴር ጃይስዋል ተመለከቱ። ብርጋዴር፣ ይህ የእርሶ ድምፅ ነው? የዳኛው ድምፅ ወንጀለኛን የሚያስደነግጥ ነበር። ብርጋዴር እየተንተባተበ አይደለም ጌታዬ፣ ይህ የተቀነባበረ ቴፕ ነው። ይህ ሰው እየዋሸ ነው። በዚህ ዘመን በኮምፒውተር የማንን ድምፅ መፍጠር ይቻላል። ነገር ግን ዲናንት ጣልቃ ገብቶ ጌታዬ፣ ውሸት ከመሰለው ቴፑን ትንሽ ወደፊት ያስኪዱት። በዚያች ሌሊት ሲያወሩ ስልካቸው ተደውሎ ነበር እና ስማቸውን ጠቅሰው ነበር ያወሩት። ዳኛው ቴፑን ደገሙት። ከጥቂት ቆይታ በኋላ በቴፕ ውስጥ የስልክ ጥሪም ተሰማ። የብርጋዴር ድምፅ ወጣ። ሄሎ፣ አሁን እኔ ብርጋዴር ጃይስዋል ነኝ። አዎ፣ ስራው ተሳክቷል። ቪክራምን ለማጥመድ ሁሉም ነገር አዘጋጅቻለሁ። በፍርድ ቤት ቁጥር 302 ውስጥ የሞት ዝምታ ሰፈነ። ይህንን ከሰሙ በኋላ ምንም ጥርጥር አልቀረም። ብርጋዴር ጃይስዋል ለማምለጥ ሞከሩ፣ ነገር ግን በዛ የነበሩ ፖሊሶች በቁጥጥር ስርም አዋላቸው። የሜጀር ቪክራም ሚስት ሱማን በደስታ ለቀሰች። ወደ ዲናንት ሮጣ ሄዳ ያንን የቆሸሸ እጁን ሳመችው። አባቴ፣ ባለቤቴን አተረፉልኝ። ይህንን ውለታውን እድሜ ልኬን አልረሳውም። ከሜጀር ቪክራም አይኖችን ባፈሰሱ። እንዴት ምስጋናውን እንደሚገልጽ ግራ ገባው። ዲናንት ተመልክቶ ሰላምታ ሰጠው። አንድ ሜጀር ለአንድ ሻይ ሻጭ ሰላምታ ሲሰጥ ማየት የብዙዎችን አይን በእንባ ረጠበ። ዳኛ ሎድ ውሳኔዎቻቸውን መጻፍ ጀመሩ። ነገር ግን በዚህ ጊዜ በቀይ ስክሪፕቶ ሳይሆን በአረንጓዴ ነበር። እንዲህም አሉ፣ ዛሬ በዚህ ፍርድ ቤት ፍትህ የተገኘው በሕግ መጽሐፍ ብቻ ሳይሆን በአንድ ተራ ሰው ድፍረት ጭምር ነው። ዛሬ ይህ ሻይ ሻጭ በሰዓቱ ባይመጣ ኖሮ ምናልባት አንድ ንጹህ ሰው እናጣ ነበር። ዳኛ ሎድም
ይህን ማስረጃ ተቀብያለሁ እና ብርጋዴር ጃብሳል በአስቸኳይ እንዲታሰር ማዘዣለሁ። ሜጀር ቪክራም ሲንግ በነፃ እንዲሰናበትና መንግስት ለዲናንት ላሳየው ድፍረት ታማኝነት ተገቢውን ሽልማት እንዲሰጠው ማዘዣለሁ። ፍርድ ቤቱ በጭብጨባ ተናወጠ። ሜጀር ቪክራም ከተከሳሽነት ወጥቶ ቀጥታ ዲናንትን አቀፈው። ዛሬ ባይመጡ ኖሮ በቅቡ ላይ የተለጠፈው እድፍ አይጠፋም ነበር አለው። ዲናንት እየሳቀ ጌታዬ፣ እኔ እኮ ግዴታዬን የተወጣሁት። እኛ ደካሞች ብንሆንም ሀገርን መውደድ በደማችን ውስጥ አለ። ሊሰቀሉ እንደሆነ ሰማ ዝም ማለት አልቻልኩም። ብስክሌቴን ይዤ መጣው። መንገድ ላይ ሰሰነቱ ተበጠሰ። ወደኩ፣ እግሬም ተጎዳ። ግን በፍጹም አልቆምኩም። ምክንያቱም ዛሬ ብቆም ኖሮ እውነቱ ለዘላለም ተቀብሮ ይቀር ነበር። ከፍርድ ቤቱ ውጭ ሜጀር ቪክራም እና ዲናንት አብሮ ሲመጡ ጋዜጠኞች ከበቧቸው። ጋዜጠኞች ሜጀር ምን ይሰማዎታል ብለው ጠየቁት። ቪክራም የዲናንት ትከሻ ይዞ እንደ ዲናንት ያሉ ሰዎች ባሉበት ሀገር ወታደር በመሆኔ ኩራት ይሰማኛል። እንዲህ ያሉ ሰዎች በአገሪቱ እስካሉ ድረስ ጠላት ምንም ሊያደርገን አይችልም። ሱማን የዲናንት እግር ስማ፣ ዛሬ እርሶ ባይኖሩ ኖሮ ልጄ አባት አልባ ትሆን ነበርም አለች። የዲናንት አይኖች በእንባ ተሞሉ። ልጄ፣ እኔም እኮ አባት ነኝ። በልጄ ላይ እንዲህ ቢሆን ምን አደርጋለሁ ብዬ አሰብኩ። ያን አሰብኩ መጣው። ነገር ግን ታሪኩ እዚያ አያበቃም ጓደኞቼ። ትልቅ አስገራሚ ነገር ፖሊስ ብርጋዴር ጃብሳልን መርምሮ ሲጨርስ ትልቅ የወንጀል ስብሰባ መገኘቱ ነው። ብርጋዴር ብቻ ሳይሆን ሌሎች ብዙ ባለስልጣናትም በአገር ክህደት ሴራ ውስጥ ተሳታፊ ሆነውም ተገኙ። ሜጀር ቪክራም ለጀግንነቱ ለትዕግስት ወደ ሰራዊት ተመልሶ ማዕረጉም ከፍ እንዲል ተደረገ። ነገር ግን ከዛ ቀን በኋላ ትልቅ ለውጥ የመጣው በዲናንት ህይወት ውስጥ ነበር። ሜጀር ቪክራም ከመጀመሪያ ደሞዙ ለዲናንት ያችን የተሰበረ ሻይ ቤት አደሰለት፣ ትልቅ ሱቅም ከፈተለት። የቪክራምን ህይወት ያዳነው የቴፕ ሪከርድ ዛሬ በሜጀር ቪክራም ሳሎን ውስጥ እንደ ትልቅ ትውስታም ተቀምጧል። አስቡት ጓደኞቼ፣ ያን ቀን ዲናንት እኔ ተራ ሻይ ሻጭ ነኝ ማን ይሰማኛል ብሎ ቢተው ኖሮ ምን ሊሆን ይችል ነበር? ብዙ ጊዜ እኔ ብቻዬን ምን ማድረግ እችላለሁ ብለን እናስባለን። ነገር ግን አንድ ሰው ከእውነት ጋር ከቆመ ትልቁን ኃይል እንኳን ማንቀጥቀጥ ይችላል። ዲናንት ገንዘብም ሆነ ስልጣን አልነበረውም። የነበረው አሮጌ ቴፕ ሪከርድና የእውነት ወኔ ብቻ ነበር። እውነተኛ ደግነት በልብስ ሳይሆን በባህሪ መሆኑን አስመሰከረ። እውነተኛ ጀግና ጠንካራ የሆነ ሰው አይደለም። እውነተኛ ጀግና በትክክለኛ ሰዓት ትክክለኛውን ነገር ለማድረግ ድፍረት ያለው ሰው ነው። ይህን ክስተት ለመላው ሀገር አዲስ መልእክት ሰጠ። የህግ እጅ ረጅም መሆኑን፣ ነገር ግን አንዳንድ ጊዜ ትክክለኛ አቅጣጫ ለማሳየት የአንድ ተራ ሰው እገዛ እንደሚያስፈልግ ህዝቡ ተረዳ። ዲናንት በአንድ ጀንበር የሀገር ጀግና ሆነ። በማህበራዊ ሚዲያዎች እውነተኛ ጀግና ዲናንት የሚል ዜና ተወራ። ሰዎች ወደ ሻይ ቤት ከሩቅ ቦታ ሻይ ለመጠጣት ይመጡ ነበር። ያንን አሰራር የቀየረውን ሰው ለማየት ይጓጉ ነበር። ነገር ግን ዲናንት ዛሬም በዛው ትትናው ሻይ መፍላቱን ቀጥሏል። ስለዛ ቀን ሲጠየቅ ፈገግ ብሎ እንዲህ ይላል፣ እውነት መሰከር አያስፈልገውም ጌታዬ፣ በሰዓቱ መውጣት ብቻ ይበቃል። ጓደኞቼ፣ ይህ ታሪክ የሚያስተምረን ማንም ሰው ትንሽ ነው ብላችሁ እንዳትንቁ ነው። ማን የትና እንዴት የሰውን ህይወት እንደሚያተርፍ አይታወቅም። ትልቁ ነገር ደግሞ እውነት ፈጽሞ አይሸሸግም። በውሸት አበባዎች መዓዛ ማግኘት እንደማይቻል ሁሉ እውነትም ደብዛው አይጠፋም። የዲናንትና የቪክራም ጓደኝነት ምሳሌ ሆነ። ዛሬ ሜጀር ቪክራም በእረፍት ሲመጣ መጀመሪያ ወደ ዲናንት ሻይ ቤት ሄዶ ያንን ሻይ ይጠጣል። የታሪኩ መጨረሻ በጣም በሚያምር ሁኔታ ይሆናል። ከጥቂት ዓመታት በኋላ የዲናንት ልጅ ከሌላ ሰው ጋር ተጋባች። ሰርጉ በድምቀት ለማሳለፍ በቂ ገንዘብ አልነበረውም። ተጨንቆ ነበር። በሰርጉ ቀን ጠዋት የጦር ሰራዊት መኪናዎች በቤቱ ፊት ለፊትም ቆሙ። የመንደሩ ሰው ምን ተፈጠረ ብሎም ደነገጠ። ከመኪናው ሜጀር ቪክራም ወረደ። አሁን ኮሎኔል ሆኗል። ከሱ ጋር ሙሉ ሻለቃ ሰራዊት ነበሩ። ኮሎኔል ቪክራም የዲናንት እጅ ይዞም እንዲህ አለ፣ አባቴ ያኔ አንዲት ልጅ አባት አልባ እንዳትሆን አትርፈው ነበር። ዛሬ ደግሞ የልጆን ሰርግ እንደ ወንድም ሆኜ ፈጽመዋለሁ። በዛ ቀን የዲናንት ልጅ ሰርግ በታላቅ ክብር ተከናወነ። የሰራዊት ሙዚቀኞችን ተጫወቱ። ወታደሮች የሰርጉን ድንኳን አስጌጡ። ይህ ነው እውነተኛ ግንኙነት። ይህ ነው ሰብአዊነት። ታዲያ ጓደኞቼ፣ ይህ ልብ የሚነካ ታሪክ እንዴት አገኛችሁት? በእናንተም ዙሪያ ያለ ካለምንም ጥቅም መልካም የሚያደርጉ እንደ ዲናንት ያሉ ሰዎች ሊኖሩ ይችላሉ። ኮሜንት አጋሩኝ። ይህ ታሪክ ትንሽም ቢሆን ስሜታችሁን ከነካው ለሌሎች ሰዎች ማጋራት እንዳትረሱ። ምናልባት የእናንተ አንድ ሼር በሌላ ሰው ውስጥ ያለውን ደግነት ቀስቅሶ ሌላን ሰው እንዲረዳ ሊያደርገው ይችላል። እንደዚህ ያለ አስተማሪ ታሪኮችን ለማየት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮንም ላይክ በማድረግ አጠናቁት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።